ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን የጦር ሰራዊቷ ከጦርነት በኋላ የበለጠ መጠናከሩን ስትገልጽ፣ እስራኤል ደግሞ የኢራን መንግስት ክፉኛ ተዳክሞ ሊወርቅ መቃረቡን በጠቅላይ ሚኒስትሩ አማካኝነት ተናግረዋል። የኢራን ሰራዊት የተኩስ አቁም ስምምነት በተደረገበት ጊዜ በሁሉም መስክ ለውጊያ ዝግጁ የሚያደርጉ ስራዎች ሲከውኑ መቆየቱን አብዮታዊ ዘብ ቃል አቀባይ ገልጸዋል። አብዮታዊ ዘብ ቃል አቀባይ የሆኑት ሁሴን ሙሂቢ እንደተናገሩት በተኩስ አቁም ወቅት የሰራዊታችን ተልዕኮ የመፈጸም አቅም ጨምሯል። በተፈጠረው ድልም የውጊያ አቅም ጥንካሬው፣ ዝግጁነት፣ አደጋ የመቋቋም ብቃቱ ተጠናክሯል። የአሁኑ ወቅትም ጦር ቀደም ሲል ከነበረው አቋም በተሻለ ሁኔታ ላይ ይገኛል ብለዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢራን መንግስት በደረሰበት ጥቃት መሰረት መናጋቱ መውደቁ የማይቀር መሆኑን በኤክስ ገጻቸው ላይ ጽፈዋል። ጠቅላይ ሚኒስትሩ የዚህ የሽብር አገዛዝ መሰረት ተናክቷል በማለት አገዛዙ ከዚህ በኋላ ወደ ቀድሞ ወደ ነበረበት ደረጃ ፈጽሞ አይመለስም፣ መውደቁ እንደማይቀር እነግራቸዋለሁ ሲሉ የኢራን መንግስት መዳከሙን አመላክቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይህን አስተያየት የሰጡት የኢራን ጠቅላይ መሪ ሙጅታባ ካሚኒ በተመሳሳይ እስራኤል ክፉኛ መዳከሟን ከተናገሩ በኋላ ነው። ጠቅላይ መሪው በቅርብ ባስተላለፉ መልእክት የእስራኤል መጪዎቹ 15 ዓመታት አታይም በማለት ትጠፋለች የሚል አስተያየት ሰንዝረዋል። እስራኤል በኢራን ላይ በሁለት ጊዜ ጥቃቶች የፈጸመች ሲሆን ኢራን በበኩሏ ከባድ ያጸፋ ምላሽ በሚሳኤሎችና በድሮን ፈጽማለች። ባለፈው የካቲት እስራኤል ከአሜሪካ ጋር አብራ በኢራን ላይ በተፈጸመባቸው ጥቃት የኢራን ጠቅላይ መሪ አያቶላህ አሊ ካሚኒን ጨምሮ በርካታ የሀገሪቱ ባለስልጣን ተገድለዋል። በኢራንም በበኩሏ በእስራኤልና በአካባቢ ባሉ የአሜሪካ አጋሮች ላይ ተከታታይ የሚሳኤልና የድሮን ጥቃት በመፈጸም ከባድ ጉዳት አድርሳ እንደነበር ዓለም የሚያውቀው ሀቅ ነው። ከዚሁም ጋር ተያይዞ የአሜሪካና ኢራን የተኩስ አቁም ስምምነት ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አደጋ ይሆናል ተባለ። በአሜሪካና በኢራን መካከል የተኩስ አቁም ስምምነት መድረሱ ለእስራኤሉ መሪ ስልታዊ አደጋ ይሆናል ሲሉ የዓለም አቀፋዊ ቀውስ ቡድን ከፍተኛ ተንታኝ ማራይቭ ቦይዘን ተናግረዋል። ጦርነቱ የአገዛዝ ለውጥ አለማምጣቱን ወይም ኢራን የኒውክሌር አቅም እንዲበተን አላደረገም ሲሉ አክለዋል። ኔታንያሁ ስለ ኢራን ጦርነት ድል አድርገናል ብለው መናገር አይችሉም ሲሉም ገልጸውታል። እንደ ገለጻ ከሆነ ትራምፕ ከጦርነቱ የተለየ ውጤት ይጠብቃሉ። እናም አሁን ዓለም አቀፍ የኢኮኖሚ ጫናዎት ውድቀት መቆጣጠር አለባቸው ብለዋል። ጦርነቱን ለማቆም በአሜሪካና በኢራን መካከል የሚደረግ ስምምነት ለኔታንያሁ አስፈሪ ቅዠት ነው ሲሉ ገልጸውታል። በኳታር የጆርጂያ ዩኒቨርሲቲ ተባባሪ ፕሮፌሰር ፖል ሙስኬቪር በበኩላቸው ኔታንያሁ በአሜሪካ ውስጥ እንዲህ አይነት እቅድ ተቀባይ ተመልካቾች ስላገኙ በኢራን ላይ ጦርነት በመቅረጽ ረገድ እስራኤል ወሳኝ ሚና ተጫውታለች ሲሉ ተደምጠዋል። በተነገረው በላይ በአሜሪካ ወታደራዊ ተቋም ላይ ከፍተኛ ጉዳት ማድረሷ ተገለጸ። ኢራን ጦርነቱ ከተጀመረ ጀምሮ 20 አሜሪካ ወታደራዊ ተቋማት ማውደሟና የደረሰው ጉዳት በይፋ ከታወቀ ከፍተኛ መሆኑን የቢሲ መረጃ ማጣሪያ የሆነው ቢቢሲ ፌቨር የተንታኞች ሳተላይት ምስልና ቪዲዮ አመላከተ። ኢራን በየካቲት ወር መጨረሻ ጀምሮ መካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የሚገኝ ቁልፍ የአሜሪካ ወታደራዊ ማዕከላት ኢላማ አድርገው በፈጸመው ጥቃት ዘመናዊ የአየር መከላከያ ስርዓቶች፣ አየር ላይ ነዳጅ የሚሞሉ አውሮፕላኖችና ራዳር በመምታት በሚሊዮን የሚቆጠሩ ዶላር ውድመት አድርሳለች። ኢራን ከአሜሪካና እስራኤል ጥቃቶች ለመቀበል ባለፉት 3 ወራት በኢራቅና ሊባኖስ ያሉትን ጨምሮ መካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማት ኢላማ አድርጋለች። የመከላከያ መስሪያ ቤት ፔንታጎን ኢፒክ ፊዮን ባለው ዘመቻ በተከፈተበት ጊዜ ጀምሮ በኢራን ውስጥ 13000 በላይ ኢላማ መመታታቸው ተገልጿል። አዲሱ የኢራን ጠቅላይ መሪ ሙጅታባ ካሚኒ ማክሰኞ ዕለት ባስተላለፉ መልእክት መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ በመጥቀስ የሀገራቸው ሰራዊት የአሜሪካ ሰራዊትን በማጥቃት ረገድ ስኬታማ እንደነበር አጉልተው ተናግረዋል። በመሆኑም አሜሪካ በፈጸማቸው ጥቃቶች ኢራን ጦር ኃይል ከመደምሰስ አፋፍ ላይ ደርሷል በማለት ደጋግሞ ቢናገሩም ተንታኞች እንደሚሉ ግን አሜሪካ ወታደራዊ ተቋማት ላይ የታየው ጉዳት የቴህራን መልሶ ማጥቃት የአሜሪካ ባለስልጣን ከዚህ በፊት ካመኑት በላይ ኢላማው የጠበቀና መጠነ ሰፊ ናቸው። አንድ አሜሪካ መከላከያ ባለስልጣን ወታደራዊ ዘመቻ ደህንነት ቢባል ቢቢሲ ፌቨር ግንኙነት ላይ አስተያየት ከመስጠት ተቆጥበዋል። አሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም የኢራን አብዛኛው የመካከለኛው ምስራቅ አካባቢ የሚያሳይ ምስሎች ላልተወሰነ ጊዜ ላለማቅረብ ገደብ እንዲያስቀምጥ በመጠየቅ የግጭቱን የሳተላይት ትንተና ለመገደብ ጥረት አድርጋለች።
ኩባንያ ምስሎችን በተቀናቃኝ ኃይሎች የአሜሪካ አጋሮችና የኔቶ አባላት እንዲሁም ሲቪሎች ኢላማ ለማድረግ ጥቅም ላይ እንዳይውል ለማድረግ እንደሚፈልግ በመግለጽ የእገዳውን ትክክለኛን ደግፈውታል። ቢቢሲ ፌቫይል በኢራን ጥቃቶች ምክንያት በአሜሪካ ተቋም ላይ የደረሱት ጉዳት ለመተንተን ከሌሎች ዓለም አቀፋዊ የሳተላይት ምስሎች አቅራቢያ የተገኘው ምስል እንዲሁም ከፕላኔት ደግሞ ቆይቶ ያሉ ማነጻጸሪያ ምስሎች ተጠቅመዋል። ተያይዘው በኢራን ጥቃት ጉዳት የደረሰባቸው ወታደራዊ ተቋማት የሚገኙበት በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትና በኳታር፣ በኩዌት፣ በኢራቅና ዮርዳኖስ፣ ባህሬን፣ ኦማን ናቸው። የጥቃቱ ዓላማ የሆኑት ማዕከላት ትክክለኛ አሃዛዊ ከፍተኛ ሊሆን የሚችል ቢሆንም አንዳንድ ተንታኞች ቁጥሩ እስከ 28 ያደርሱታል። ጉዳት ከደረሰባቸው ወታደራዊ መሳሪያዎች መካከል በአረብ ኤሚሬት የሚገኘው አል ሩዋይስ እና አል ሳድር አየር ኃይል ሰፈሮች ውስጥ እንዲሁም በዮርዳኖስ የሚገኘው ሙፋቅ ሳልቲ አየር ኃይል ሰፈር ውስጥ የነበሩ እጅግ ዘመናዊ የጸረ ባላስቲክ ሚሳይል መከላከያ መሳሪያ ይገኙበታል። አሜሪካ በዓለም ዙሪያ የሚገኙ የጦር ሰፈሮች ውስጥ የተተከሉ 8 ታድ የሚባሉ የሚሳኤል መከላከያ ሲኖራት እያንዳንዱ ለማምረት $1 ቢሊዮን ያስወጣል። እነዚህ የጸረ ሚሳኤል መከላከያዎች እያንዳንዳቸው 100 የሚሆን ወታደሮች ባለ ቡድን የሚንቀሳቀስ ሲሆን አንድ ዙር የሚተኩሳቸው ጸረ ሚሳኤል $12.7 ሚሊዮን ያስወጣል ተብሏል። ላንድ ጦር ኃይሎች የቀድሞ አዛዥ ምክትል አድሚራል ማርክ ሜሌት ለቢቢሲ እንደተናገሩ ከሆነ የሚሳኤል ጥቃት መከላከያዎቹ እጅግ ውስብስብ የሆኑ ቀጠናዊ መከላከያ ስርዓት አካል በመሆናቸው በፍጥነት ወይም በቀላሉ ሊተኩ የማይችሉ ናቸው ብለዋል። የኢራን ጥቃቶች ሳውዲ አረቢያ የሚገኘው ልዑል ሱልጣን አየር ኃይል ሰፈር ውስጥ የሚገኝ የአሜሪካ አየር ላይ ነዳጅ የሚሞሉ የቅኝት አውሮፕላኖች ከፍተኛ ጉዳት ማድረሳቸው የሳተላይት ምስሎች የተተነተኑ ባለሙያዎች ጠቁመዋል። ውድመት የደረሰባቸው አንደኛው አውሮፕላን E3 ሴንተር የተባለ የቅኝት አውሮፕላን መሆኑን ተንታኞች ተለይተዋል። ይህ ወታደራዊ አውሮፕላን ለመተካት እስከ $700 ሚሊዮን ሊያወጣ እንደሚችል የአሜሪካ መገናኛ ብዙሃን ዘግቧል። የኢራን ጥቃት በሌሎች ቦታ የሚገኙ ወታደራዊ ተቋማት ኢላማ አድርጎ በኩዌት የሚገኘው የአልሳሊም የአየር ኃይል ሰፈርና የካምፕ አፍሪጅን ጥቃት ተፈጽሞባቸዋል። በጦርነቱ በተደጋጋሚ ጥቃት የተፈጸመበት የአንደኛው ጦር ሰፈር ውስጥ የሚገኝ የነዳጅ ማከማቻ፣ አውሮፕላን መጠለያና የወታደራዊ መኖሪያ መውደማቸው ተንታኞች ከሳተላይት ምስሎች ተመላክተዋል። በተጨማሪም ካምፕ አፍሪጅን በተባለው ወታደራዊ ሰፈር ውስጥ የሚገኘው የሳተላይት ግኝት መሳሪያ ላይ ከፍተኛ ውድመት መድረሱን የመከላከያ ደህንነት መረጃ ኩባንያ የሆነው ያንስ ያገኘው መረጃ አመላክቷል። አሜሪካ ወታደራዊ ሰፈሮች ላይ የደረሰበት ጉዳት መጠን ለማወቅ አስቸጋሪ ቢሆንም ከሳምንታት በፊት በፔንታጎን ያወጣው ግምት ኢራን ጦርነቱ አጠቃላይ $29 ቢሊዮን አስቀምጦታል። በዚህም ጋር ተያይዞ በአረብ ኤሚሬትና አልዋሪስ አየር ኃይል ሰፈር ውስጥ የወደመ የሚሳኤል መከላከያ ከዚህ ውስጥ አብዛኛው ወጪ በጦርነቱ ለወደሙ መሳሪያዎች ጥገናና መተኪያ እንደሚውል ይጠበቃል። ነገር ግን ፕሬዝዳንት ትራምፕ ተቃዋሚ የሆኑ ዲሞክራቶች ይህ ምናልባት ዝቅተኛ ግምት ሊሆን እንደሚችል ይናገራሉ። ሪፖርቱን ጨምሮ እንደሚያሳየው ከሆነ የካቲት ወር አንስቶ F-15 እና F-35 ተዋጊ ጀቶች 24 MQ-9 ራፐር ድሮኖች እንዲሁም A-10 አጥቂ አውሮፕላኖች ጨምሮ ቢያንስ 42 አውሮፕላኖች ወድመዋል፣ ተጎድተዋል ሲል አረጋግጧል። የአሜሪካ ጦር ሰራዊት ከሚጠቀምባቸው ውድ የጦር መሳሪያ ጋር ሲነጻጸር ኢራን በመካከለኛው ምስራቅ የሚገኙ ኢላማዎች ላይ በፈጸመችው ጥቃት ርካሽና በቀላሉ የሚተኩ ድሮኖች እንድትጠቀም ተዘግቧል። ባለሙያዎች እንደሚያሳዩ ከሆነ ለቢቢሲ እንደተናገሩት በጦርነቱ የኢራን የጥቃት ስልቶች ተሻሽለዋል ወይም መካከለኛው ምስራቅ ከተሞችና የጦር ሰፈሮች ኢላማ ካደረጉ ሰፊ የጅምላ ሚሳኤል ውርጅብኝ ኢላማ ወደ ለዩ ይብለጥ ትክክለኛና ቀጥተኛ ጥቃቶች ተሸጋግረዋል ሲሉን ገልጸውታል። የኢራን የመጀመሪያ የሚሳኤል ጥቃት በከፍተኛ ቁጥርና አትኩረው የአየርና የሚሳኤል መከላከያ በከፍተኛ መጠን በመሸፈን ከአቅማቸው በላይ እንዲሁን ለማድረግ የተነደፈ የጅምላ ሚሳኤል ማዕበሎች ናቸው ሲሉ በአሜሪካ ስቲም ሴንትራል ባለሙያዎች ቡድን ውስጥ ተንታኞች የሆኑት ዶክተር ኬሊ ግሪዮን ገልጸዋል። ሆኖም ግን በጥቃቱ ጥቂት ውስጥ ኢራኑ በትናንሽና ይብለጥ ኢላማ ወደ ለዩ ጥቃቶች ተሸጋግራለች። የቀሩት ሚሳኤልና ድሮን ለተወሰኑ ከፍተኛ ጉዳት የሚያደርሱ ኢላማዎች በማቆየት ትኩረት ኢላማቸውን ለጥቂት የሳቱ ጥቃቶች እንኳን ከፍተኛ ጉዳት የሚያደርሱ ኢላማ ላይ ያተኮረ ነበር። አንድ ተንታኝ ለቢሲ እንደተናገረው ከሆነ የአሜሪካ የጦር ሰራዊት የኢራን ጦር ስልት እየተሻሻለ በሚሄድበት ጊዜ አውሮፕላኖች ከኢራን የድሮና የሚሳኤል ጥቃት ክልል ለማስወጣት ባለመቻሉ በጦርነቱ ወቅት ላይ ቸልተኝነት በመፈጸሙ ጥፋት ተፈጽሟል ብለዋል። የልዑል ሱልጣን አየር ኃይል ሰፈር በተመለከተ አውሮፕላን ከመውደሙ በፊት የጦር ሰፈሩ ቀደም ሲል ጥቃት እንደደረሰበት ተናግረዋል። የኢራኑ ጠቅላይ መሪ ሙጃቢን ካሚኒ የቀጠናው መሬትና ሀገራት ከዚህ በኋላ አሜሪካ ጦር ሰፈር መጠለያ ሆኖ አያገለግሉም በማለት አሜሪካ በቀ
በቀጠናው ችግር ለመፍጠር ወታደራዊ ሰፈር ለመክፈት የሚሆንላት አስተማማኝ ቦታ አታገኝም። አሜሪካ ከዕለት ወደ ዕለት ቀድሞ ከነበረበት ቦታ እየተንሸራተተች ነው ብለውታል። የጠቅላይ መሪው አስተያየት የተሰማው የአሜሪካና በኢራን መካከል የተኩስ አቁም ስምምነት ለመድረስ ሲያደርጉት የነበረው ንግግር መልሶ ውጥረት ውስጥ ከመግባቱ ከቀናት በፊት ነው። አሜሪካ በደቡባዊ ኢራን አዲስ የአየር ጥቃት መፈጸሟን ተከትሎ ሐሙስ ዕለት የኢራን እስላማዊ አብዮታዊ ዘብ በቀጠና ያለ የአሜሪካ ወታደራዊ ሰፈር ኢላማ ማድረጉን ባለፈው ሳምንት ሐሙስ አስቆጥቷል። ዶክተር ግሪያን የአሜሪካ ኢራን ተኩስ አቁም ስምምነት ከፈረሰ ውጊያው እንደገና ከተጀመረ አሜሪካ ጦር ሰፈሮች ላይ የሚደርሰው ጉዳት በባህር ሰላጤው ያሉ ተቋም አደጋ ላይ የተጋለጡ ሊሆን እንደሚችል አስጠንቅቀዋል። አሁን እየተካሄደ ያለው ግጭት አሜሪካና አጋሮቿ የአየር መከላከያ መሳሪያ ክምችት በከፍተኛ ሁኔታ ደረጃ ቀንሷል ብለዋል። ከፈረሰም ወዲህ ከተጀመረም የአሜሪካ ጦር ሰፈሮች የሚደርሰው ጉዳት በባህር ሰላጤው ያሉ ተቋማት አደጋ የተጋለጡ እንደሚሆኑ አስጠንቅቀዋል። አሁን እየተካሄደ ያለው ግጭት የአሜሪካና አጋሮች የአየር መከላከያ መሳሪያ ክምችት በከፍተኛ ሁኔታም ቀንሷል። የጦር መሳሪያ ለመተካት የሚያስችል ፈጣን አማራጭ የለም። ለዚህ አዲስ ዙር ኢራን ጥቃት የሚጀምር ከሆነ መከላከያ የሚውል መሳሪያ በጦርነት ጅማሬው ወቅት ከነበረው ጥቂቱ ብቻ ነው የሚሆነው ሲሉም ገልጸውታል።